በሰርጋችን ዕለት ምን እንደተፈጠረ ባላውቅም በጣም ተቀያየረችብኝ። ትቆጣለች፣ ታለቅሳለች፣ ምትሆነውን ያጣችው። ከድሮዋ መላው ለየት ያለች ሴት ሆነች። ማታ በሰላም አድረን ጠዋት ስነሳ ከጎኔ የለችም። ምን አድርጊያት ነው በማለት ልፈልጋት ወጣው። ውዴ ተማምለን ብዙ አልፈናል ያኔ ከጥንት እና ምነው ዛሬ መሄድሽ ሆነብኝ ድንገት። የኔ ፍቅር ትቼ ሄድኩበት ምክንያት በኋላ ላይ ይገባል ብዬ አስባለሁ። አሁን ልታገኘኝ አይችልም። ደህና መሆኔን እንድታውቅ ነው ይህንን መልእክት ያስቀመጥኩልህ። ሁሌም አፈቅርሃለሁ የሚል መልእክት አስቀመጠችልኝ። በጣም ተነካው። ይህንን መልእክት ስሰማው ደግሞ ይበልጥ ትዝታችንን ይዤ እሷኑ ስጠብቅ ስንት ክረምት ሄዶ ስንት ክረምት መጣ። አለፈኝ ክረምቱ ሐምሌና ነሐሴ ዘንድሮም ልጾም ነው ተዘርተሽ ከነፍሴ ለስሙ ነው እንጂ አለው ደህና ያልኩት ተስማውት። ሳራ ማለት ለኔ መቼም የማትረሳኝ የህይወት ታሪኬ ናት። አይኔ በእንባ ጭጋግ እንደተጋረደ ስንት ጸደይ መጥቶ ስንት ክረምት ሄደ እየቆረቆረኝ እያሰረኝ። በአንዲት በተረገመች ቀን ሚስቴ አደጋ ደርሶባት ተደወለልኝ። ማመን አልቻልኩ። ሰላም ክቡራትና ክቡራት ተመልካቾቻችን፣ የሰዓቱን ዜና ይዤላችሁ የመጣሁት እኔ ከናን ሂስትሪ እና ከባልደረቦቼ ጋር በመተባበር ይዤላችሁ የመጣሁት ነው። አሁን በደረሰ መረጃ አንድ አደጋ መድረሱን ተረጋግጧል። ይህም አደጋ ሜክሲኮ አደባባይ ላይ ሲሆን 2 ሰው መሞታቸውንና 1 ሴት መትረፏን ታውቋል። ይህንን ስሰማ ቶሎ መኪናዬን አስነስቼ ወደ አደጋው ቦታ ሄድኩ። የደጃፍ መዝጊያ ክፍት አድርጌው ነበር። ቀዶ ሕክምናውን እንደጨረሱ ደህና መሆኗ ተነገረኝ። እግዚአብሔር ሌላ እድል እንደሰጠኝ ሳውቅ አምላኬን አመሰገንኩት። አይኔ በእንባ ጭጋግ እንደተጋረደ ስንት ጸደይ መጥቶ ስንት ክረምት ሄደ